የመጨረሻ ውጤት እንዴት ማስላት እንደሚችሉ ትኩረት ከ6ኛ ክፍል እስከ 12ኛ ክፍል ለሚገኙ ተማሪዎች የሁለተኛው የማርክ መስጫ ክፍለ ጊዜ አጋማሽ ላይ ደርሰናል። እንደሚያውቁ ለማረጋገጥ ተገቢ ጊዜ አሁን ነው። የሴሚስተሩን ኮርሶች የመጨረሻ አማካይ ውጤት እንዴት በትክክል ማስላት እንዳለብዎት እና የወሰዱትን ኮርስ የመጨረሻ ውጤት እንዴት ማስላት እንዳለብዎት ዛሬ አዲሱ የውጤት አሰጣጥ መመሪያችን እንዴት እንደሚሰራ እናሳዩታለን። የሁለተኛ ደረጃ ተማሪዎችን ሪፖርት ካርዶች ይመለከታሉ። ጥቂት ልዩነት አለው። ለአራቱም የማርክ መስጫ ክፍለ ጊዜዎች እያንዳንዱን በቁጥር የተሰጠ ውጤት ይመለከታሉ። እንደዚህ ነው። የሴሚስተሩ የመጨረሻ ውጤት በካርዱ መጨረሻ ረድፍ ላይ መጨረሻ ሴሚስተር አምድ ላይ ይታያል። በሪፖርት ካርዱ ላይ የመጨረሻ በሚል ርዕስ ስር የመጨረሻ ውጤት በፊደል ተጽፎ ይታያል። በፊደል የተጻፈውን የመጨረሻ ውጤት ማየት ቀላል ነው። ለሴሚስተር ኮርስ በፊደል የተገለጸው የመጨረሻ ውጤት የተመሰረተው በሴሚስተሩ ውስጥ ካሉት ሁለት የማርክ መስጫ ክፍለ ጊዜዎች የተጠናቀረ ነው። አንድ ምሳሌ በጋራ እንመልከት። በማርክ መስጫ ክፍለ ጊዜው ያንተ ወይም የአንቺ የታሪክ ትምህርት ውጤት በአንደኛው ክፍለ ጊዜ 10 ወይም 8 ነው በል እና በሁለተኛው ክፍለ ጊዜ ውጤቱ 9 ነው። አማካይ ውጤት ለማግኘት ሁለቱንም ውጤቶች በአንድነት ላይ መደመር ብቻ ነው። 10 ወይም 8 ሲደመር 8 ይሆናል። ከዚያ ድምሩን በሁለት ማካፈል ነው። ስለዚህ በሴሚስተሩ ሁለት የማርክ መስጫ ክፍለ ጊዜዎች ስለነበሩ 8 በሁለት ተካፍሎ የሚሰጠው አማካይ ውጤት 9 እና 5 ይሆናል። ስለ ውጤት አሰጣጥ ስርዓታችን አንድ አስፈላጊ ነገር ነው። በቁጥር የተሰጠው የመጨረሻው አማካይ ውጤት ቀጥሎ ወዳለው ሙሉ ቁጥር ይጠጋጋል። ይህ አስፈላጊ ነው። የአንተ አማካይ ውጤት 9 እና 5 ወይም ከዚያ በላይ ከሆነ ሲነርጂው ወደ 9 በማጠጋጋት ይሰጥዎታል። ነገር ግን አማካይ ውጤት አንድ አስረኛ እንኳ ዝቅ ካለ ለምሳሌ 9 እና 5 ቢሆን ወደ 9 በማጠጋጋት ውጤቱ ብ ይሆናል። በምሳሌታችን ውስጥ እንደተገለጸው አማካይ ውጤት 9 ከሆነ ወደ 9 በማጠጋጋት የመጨረሻ የፊደል ውጤት ይሰጣል። በዚህ ምሳሌ የመጀመሪያውን ሴሚስተር የመጨረሻ ውጤት እንዴት እንደሚሰላ አሳይተናል። ይህ የሁለተኛውንም ሴሚስተር የመጨረሻ ውጤት እንዴት እንደሚሰላ የሚያሳይ ተመሳሳይ መንገድ ነው። ይህ ማብራሪያ የመጨረሻ ውጤቶች እንዴት እንደሚሰሉ በግልጽ እንደሚያሳይ ተስፋ እናደርጋለን። ለሁለተኛ ደረጃ ቤት ተማሪዎች ዓመቱን ሙሉ የትምህርት እርምጃችሁን ለማወቅ ምርጡ መንገድ የእኛ ኦንላይን ፖርታል ነው። ወላጆች እና አሳዳጊዎች ባካችሁ ከፓረንት ያው ከመመዝገብ እንዳለባችሁ አትርሱ። በእያንዳንዱ ደቂቃ የትምህርት ውጤቶችን እና የተማሪዎቻችሁን ሪፖርት ካርዶች ማየት የሚቻለው በዚህ ብቻ ነው።